በአሁን ሰዓት ያው እንደምታወቀው ሁሉም ተማሪ ተምሮ ግቢ ጨርሶ ዩኒቨርሲቲ ጨርሶ ተመርቆ ስራ የሚይዝ ነው የሚመስለው ግን አይደለም እንደዛ እየሆነ አይደለም ተቀይረዋል ሁሉ ነገር ስለተቀየረ እኔ የምለው አሁን መንቃት አለባችሁ ነው የምለው። ምክንያቱም በአሁን ሰዓት እኛ ተመርቀን ወጥተናል ሁኔታው እያየነው ስለሆነ ማለት ነው። ስለዚህ አሁን እየገባችሁ ያላችሁም ይሁን ወይም ደግሞ እዛ ጋር ዩኒቨርሲቲ ገና አንድ አመት ምናምን የቀራችሁ አሁን ተጠቀሙበት በኋላ እንዳትጸጸቱ እንደኛ እንዳትጸጸቱ መጠቀም አለባችሁ። ምን ሆነ መሰላችሁ ልንገራችሁ ስራ ራሱ ስራ ከወጣም በኤአይ ምክንያት ያው ኤአይ ሞባይል ይዞ የገባ ሰው በኤአይ ተጠቅሞ በኤአይ አድርጎ ሰርቶ ሞቶ ከሞቶ ምናምን እያመጣ በቃ ደፍሮ ሞባይል ይዞ ሊገባ የሚችል ሰው ነው ስራም እየገባ ያለ። በሁለተኛ ደረጃ ደግሞ ስራ ብዙ የለም። ምክንያቱ በማሽን በኤአይ ወይም አርቲፊሻል ኢንተለጀንስ ስራ እየተተካ ስለሆነ በአሁን ሰዓት ቀላል የሚባል ስራዎች ሁማን ቢንግ የሚያስፈልጋቸው ነገሮች በኤአይ እየተተካ ነው። ስለዚህ እንደዛ ከሆነ ሰው ሊሰራው የነበረ ስራ ኤአይ ከወሰደው ያው የሰው ፍላጎታቸው ካምፓኒዎች ድርጅቶች እየቀነሱ ነው ማለት ነው። ይሄ ነገር እንደዛ ስለሆነ አሁን ዩኒቨርሲቲ ያላችሁ ተማሪዎች እኔ መናገር የምፈልገው ከኛ እንድትማሩ የምፈልገው እዛ ያላችሁ አንድ ሙያ በቃ ፈተና ብላችሁ ምንም ያ ውጤት ምንም እንደማይጠቅም እኛም አይተናል። ምንም አልጠቀመንም ከስር 5 ምናምን ይዘን ነው የወጣነው። ያው ምንም አልጠቀመንም እሱ ዝም ብሎ ነው ያለ። አሁን ምንድነው እየተፈለገ ያለ ሙያ ያለው ከሆነ በጣም ጥሩ አድቫንቴጅ አለው። እዚህ ሆኖ ሪሞትልም እዚህ ሆኖ ቦታ ሳይገድበው አውሮፓ ሀገራችን በቃ በፈለገው ሀገር መስራት ይችላል ሪሞትሊ። ይሄ ምንድነው የኢንተርኔት ዘመን ስለሆነ ማለት ነው። በዛ መጠን ደግሞ እዚህም ኢትዮጵያ ውስጥም ሙያ ያላቸው ብዙ ነገር እየሰሩ ነው። ከውጭ ሆነውም ለኢትዮጵያ ሊሰሩ ይችላሉ። ስለዚህ ማን ስራ ያጣል ማለት ነው? እኛ መሃል ያለ ነው ዝም ብለን ቲዮሪ ብቻ አውቀን የወጣነው ከዩኒቨርሲቲ ተማሪዎች በዚህ ሰዓት ቦታ የለንም። እኛ ያው አሁን ምን እያደረግን ነው? ያው 5 አመቱ የቆየነው ምንም ጥቅም የለውም ዝም ብሎ እንደባከነ እየቆጠርነው ነው። አሁን እኔ ራሴ ለምሳሌ ቁጭ ብዬ ስራ ሙያ እየተማርኩ ነው ያለሁት። አንዳንድ ሙያ እየተማርኩ ነው ያለሁት። ራሱ ኮንተንት ክሬሽን አለ ቪዲዮ ኤዲቲንግ አለ። የሚገርማችሁ ደግሞ ቀላል ነው። ዝም ብለን እዛ ሆነን በቃ ፐርፐዝሊ ስላላሰብነው እንጂ ሁሉም ነገር ይቻላል። አሁን ስራ በቃ እንደዛ ነው እንዴ ብለን ከገባን በኋላ ስንጀምረው ያው ደህና ነው። እዚህ ግቢ ያለን እየሸመደድን ነው ያለን የነበርነው ከዛ አይከብድም። እንዲያውም ይሄ ይቀላል ምክንያቱም ፕራክቲስ ስለምታደርግ ፕራክቲስ ካደረገው ምንም አያስቸግርም አይጠፋም። ስለዚህ እዚህ ምክንያት ነው እኔ የምላችሁ ሙያን ይዛችሁ እንድትወጡ ነው መክራችሁ ማለት ነው። እና እዚህ ደግሞ እንዴት አድርገን ጥሩ በዚህ ዘመን ውጤታማ ልንሆን የምንችለው ብትሉ ከሆነ ደግሞ አንደኛ ጥሩ የሆነ ሙያ መማር አለባችሁ። ትምህርት ደግሞ ኦንላይን አለ በዩቲዩብ ያለው ሁሉ በቂ ነው። ቪዲዮ ኤዲቲንግ ራሱ ዩቲዩብ ያለ በቂ ነው። ሁሉም ነገር ኮንተንት ክሬሽኑ በቂ ነው ሁሉ በቂ ነው። ብቻ እናንተ የሚደረገው ምንድነው ፕራክቲስ ማድረግ ነው። ያው ሽምዳዳው ትታችሁ የሽምዳዳ ምንም ዋጋ የለውም። ትንሽ በቃ በትንሽ ፐርሰንት ከ50% በታች ስጡት ለሽምዳዳው ማለት ነው። ምንም አይጠቅማችሁም።
ምንድነው የምታደርገው? ፕራክቲስ ማድረግ ነው ማለት ነው። ስለዚህ ፕራክቲስ ካደረጋችሁ አሁን ይዛችሁ ያው 5 አመት እየገባችሁ ያላችሁም 5 አመት 4 አመት ምናምን ስለሚኖራችሁ በደንብ ፕሮ ሆናችሁ ትወጣላችሁ። ወይም ደግሞ እዛ ያላችሁም ስራ ልትጀምሩ ትችላላችሁ። ያው 1 አመት የቀራችሁም በቂ ነው። ያው ይሄ ለማለት ፈልጌ ነው። እኛ ድጋሚ አሁን ቢዝነስ ከዜሮ እየጀመርን ስለሆነ ነው። አሁን እየጀመርን ስለሆነ ያው ከእኛ እናንተ ትምህርት ውሰዱ ለማለት ነው።